የልጅቷ ሆድ በአስደናቂ ፍጥነት ያብጥ ጀመር። ማርገዟን ካወቀችበት ቅጽበት ጀምሮ ጽንሱ አድጎ እስኪወለድ ድረስ የፈጀው ጊዜ 20 ደቂቃ ብቻ ነበር። ከሁሉም በላይ የሚገርመው ደግሞ ሐኪሙ በንጽህና ቢላዋ ስካልፐል ሆዷን ቀዶ ሲከፍተው ቁስሉ ወዲያውኑ በራሱ ተመልሶ ይድን ነበር። በባህር ዳርቻው ላይ ሲጫወቱ የነበሩት ሕፃናት ወደ ወጣቶች ለመቀየር የፈጀባቸው ጥቂት ሰዓታት ብቻ ነበር። ይህ ሁሉ ነገር በዚያ ባህር ዳርቻ ላይ በጣም አስከፊ የሆነ ችግር እንዳለ ሰዎቹ እንዲረዱ አደረጋቸው። ታሪኩ የጀመረው ጋይና ፕሪስካ ከተባሉ ጥንዶች ጋር ሲሆን እነርሱም ማዶክስ የተባለችውን የ11 ዓመት ሴት ልጃቸውንና ትሬንት የተባለውን የ6 ዓመት ወንድ ልጃቸውን ይዘው ወደ አንድ የቅንጦት ሞቃታማ የመዝናኛ ስፍራ ሪዞርት ሄዱ። የመዝናኛ ስፍራው ሥራ አስኪያጅ በግል ተቀብሎ ሰላምታ ሰጣቸው። ለሠራተኞቹም ልዩ የእንኳን ደህና መጣችሁ መጠጦችን እንዲያመጡላቸው ነገራቸው። እዚያ ያለው ነገር ሁሉ አስደሳች ስሜት ፈጠረባቸው። ሁለቱ ልጆች በጣም ተደስተው ነበር። እንዲያውም የሥራ አስኪያጁ የወንድም ልጅ የሆነውን ኢድሊብን አገኙት። በማግስቱ ሥራ አስኪያጁ በደግነት ለእነሱ ብቻ የሚሆን የግል ባህር ዳርቻ አዘጋጀላቸው። ቦታው ውስጥ ትንፋስን በሚሰርቁ ውብ እይታዎችና እንግዳ በሆኑ ድንጋያማ ገደሎች የተከበበ የተፈጥሮ ጥበቃ ቀጠና ነበር። ሌላ አንድ ቤተሰብም አብሯቸው ተቀላቀለ። እነርሱም ዶክተር ቻርለስ፣ ወጣት ሚስቱ ክሪስታል፣ ልጃቸው ካራና የክሪስታል እናት አግነስ ነበሩ። ሥራ አስኪያጁ ሁሉንም የሚልክ የግል መኪና አዘጋጅቶ ነበር። ነገር ግን አሽከርካሪው እስከ መጨረሻው አላደረሳቸውም። ይልቁንም ከባህር ዳርቻው ውጭ አቁሞ ሰበብ ፈጥሮ ጥሏቸው ሄደ። ሻንጣቸውን ተሸክመው በእግራቸው ከመጓዝ ውጭ ሌላ ምርጫ አልነበራቸውም። አንድ ጫካ አቋርጠው በገደሎች የተሠራ ጠባብ መንገድ ላይ ደረሱ። በዚያ መተላለፊያ በኩል ሲያልፉ ወደ ተደበቀ ገነት ገቡ። ሥራ አስኪያጁ አልዋሸም ነበር። ቦታው በምድር ላይ ያለ ገነት ይመስል ነበር። በመቀጠልም አንድ ሰው ቀድሞውኑ በባህር ዳርቻው ላይ እንዳለ አስተዋሉ። ማዶክስ ወዲያውኑ አወቀችው። እርሱ ሚድሳይዝ ሴዳን የተባለ ታዋቂ የራፕ ዘፋኝ ነበር። ነገር ግን ከነጭናጫው ደም እየፈሰሰ በጣም ቀዝቃዛና የተራቆተ ይመስል ነበር። ማዶክስና ትሬንት ወዲያውኑ የዶክተሩ ልጅ ከሆነችው ካራ ጋር ጓደኛሞች ሆኑ። በድንጋዮቹ አቅራቢያ ድብብቆሽ ይጫወቱ ነበር። ትሬንት በውሃ ውስጥ ተደብቆ እያለ ከጀርባው የሚንሳፈውን ነገር አላስተዋለም ነበር። ዘወር ብሎ ባየው ጊዜ ግን በፍርሃት ጮኸ። ጩኸቱን ሲሰሙ ሁሉም ሰው ሮጠ። በአንድ ወርቃማ ፀጉር ያላት ሴት አስከሬን በውሃው ላይ ተንሳፎ ሲያዩ በጣም ደነገጡ። የራፕ ዘፋኙ ቀረበና በልጅቷ ሞት ጨርሶ የተገረመ አልመሰለም። ሌሎች ከመምጣታቸው በፊት በባህር ዳርቻው ላይ የነበሩት እርሱና ያቺ ወርቃማ ፀጉር ያላት ሴት ብቻ ስለነበሩ ጋይ ለማወቅ ያህል በእረፍት ጊዜ የሚሞቱ አብዛኞቹ ሰዎች የሚሞቱት እኔ የኢንሹራንስ ባለሙያ አክቹዌሪ ነኝ። የሰዎችን የኢንሹራንስ ዋጋ በስጋት ደረጃቸው ላይ በመመስረት አሰላለሁ። እሷ እኔ ጋር ነበረች አለ። ጋይ ወደ ፖሊስ ለመደወል ስልኩን አወጣ። ነገር ግን ምንም የኔትወርክ መስመር ሲግናል እንደሌለ ተረዳ። በዚያን ጊዜ ሌላ ጥንዶች ወደ ባህር ዳርቻው ደረሱ። ወንዱ ጃሮን የተባለ ነርስ ሲሆን ሴቷ ደግሞ ፓትሪሺያ የተባለች የሥነ ልቦና ባለሙያ ነበረች። አንድ ሰው መሞቱን ሲሰሙ ደንግጠው ወዲያውኑ ለመውጣት ሞከሩ። ነገር ግን ጃሮን ወደ ገደላማው መንገድ መተላለፊያ እንደገባ በድንገት አዞረው። እንደገና ሲነቃ ገና ምን እንደተፈጠረ ምንም ትዝታ ሳይኖረው ወደ ባህር ዳርቻው ተመልሶ ነበር። ከዚያን ቅጽበት ጀምሮ እንግዳ የሆኑ ነገሮች አንዱ ከሌላው እየተከተሉ መከሰት ጀመሩ። በመጀመሪያ የክሪስታል እናት አግነስ በድንገት መተንፈስ አቆመች። ቻርለስ እሷን ለማዳን የተቻለውን ሁሉ ቢያደርግም ሊመልሳት አልቻለም። ሁለተኛው በጣም እንግዳ ነገር የሆነው ፕሪስካ ልጆቿ መጥፋታቸውን በተረዳች ጊዜ ነበር። ጃሮንንና ፓትሪሺያን ማዶክስንና ትሬንትን አይተው እንደሆነ ጠየቀቻቸው። ጥንዶቹ ትከሻቸውን ሰብቀው ልጆችሽ ልክ ከፊትሽ አይደሉም እንዴ አሏት። ፕሪስካ ተመለከተችና ሙሉ በሙሉ ደነገጠች። ልጆቿ ገና የ6ና የ11 ዓመት ብቻ ነበሩ። ነገር ግን በአጭር ጊዜ ውስጥ ወጣቶች ሆነው ነበር። የራፕ ዘፋኙ ይህንን አይቶ ወዲያውኑ ለመሸሽ ፈለገ። ቻርለስ አስተዋለና አንድ ነገር እየደበቀ መሆን አለበት ብሎ በማሰብ ያለምንም ማመንታት ተከተለው። ነገር ግን ወደ ገደሉ መተላለፊያ እንደገቡ ሁለቱም ልክ እንደ ጃሮን ሁሉ ራሳቸውን ስተው በባህር ዳርቻው ላይ ተመለሱ። ቻርለስ የራፕ ዘፋኙ ጥፋተኛ መሆኑን እርግጠኛ ነበር። ቢላዋ አውጥቶ ፊቱን ሰነጠቀው። ነገር ግን ከአንድ ሰከንድ በኋላ ቁስሉ ወዲያውኑ ዳነ። እንግዳ የሆኑ ነገሮች መከሰታቸውን ቀጠሉ። እናም ሁሉም ሰው መደንገጥ ጀመረ። ተሰብስበው ምን እየተካሄደ እንዳለ ለመረዳት ሞከሩ። በሚነጋገሩበት ጊዜ ሁሉም የሚያመሳስላቸው አንድ ነገር እንዳለ ተገነዘቡ። በመጀመሪያ በእያንዳንዱ ቤተሰብ ውስጥ ስር የሰደደ ናዳጅ በሽታ ያለበት ሰው ነበረ። የራፕ ዘፋኙ የደም መርጋት ችግር ሂሞፊሊያ ነበረበት።
ፓትሪሺያ የሚጥል በሽታ ኤፒሌፕሲ ነበረባት። ቻርለስ የአእምሮ ጤና ችግሮች ነበሩበት እና ፕሪስካ በሆዷ ውስጥ እያደገ የመጣ እጢ ቱመር ነበራት። ሁሉም ዋረን ኤንድ ዋረን ከተባለ ኩባንያ መድኃኒት የገዙ ሲሆን በመቀጠልም ነፃ የእረፍት ጊዜ ዕድል አሸንፈው ነበር። ልክ በዚያን ጊዜ አንድ ሰው በሩቅ ተራራ አናት ላይ መብራት ሲበራ አስተዋለ። በዚያ ቅጽበት አንድ ሰው እየተከታተላቸው ነበር። ቀደም ብለው ያገኟት የልጅቷ አስከሬን በ3 ሰዓታት ውስጥ ብቻ ወደ ነጭ አጥንት ክምርነት መቀየሩን አስተዋሉ። ሁሉም ደነገጡ። በመደበኛነት አንድ አስከሬን በዚያ መልኩ ለመበስበስ ቢያንስ 7 ዓመታት ይፈጅበታል። በዚያ ባህር ዳርቻ ላይ ጊዜ በተለየ ሁኔታ የሚጓዝ ይመስል ነበር። በአስከሬኑ የመበስበስ ፍጥነት ላይ በመመስረት 3 ሰዓታት ከተለመደው 7 ዓመታት ጋር እኩል ነበሩ። ስለዚህ በዚህ ባህር ዳርቻ ላይ ግማሽ ሰዓት በተለመደው ጊዜ ከ1 ዓመት በላይ ነበር። ይህ አግነስ ለምን በድንገት እንደሞተች ያስረዳል። ባህር ዳርቻው የሕዋሳትን እርጅና ያፋጥናል። እሷም በቀጥታ በእርጅና ምክንያት ወደ መሞት ሄደች። ይህ ደግሞ ልጆቹ በጥቂት ሰዓታት ውስጥ ለምን ያህል በፍጥነት እንዳደጉ ያብራራል። ልክ በዚያን ጊዜ ፕሪስካ ራሷን ሳተች። የ3 ሴንቲሜትር እጢ ነበራት። አሁን ግን ሆዷ በዓይናቸው ፊት ያብጥ ነበር። ቻርለስ ወዲያውኑ ቀዶ ጥገና አደረገላት። ነገር ግን ሆዷን ሲቀደው ቁስሉ ወዲያውኑ ማለት ይቻላል ይድን ነበር። እንደገና ከመቅደድ ውጭ ሌላ ምርጫ አልነበረውም። በዚህ ጊዜ ሁሉም ሰው ቁስሉ እንዳይዘጋ ለመያዝ ረዱት። በመጨረሻም እጢውን ማውጣት ቻሉ። በእርግጥም እብጠቱ እንደ እግር ኳስ ትልቅ ሆኖ አድጎ ነበር። ከ1 ሰከንድ በኋላ ፕሪስካ ልክ እንደ ሕክምና ተአምር ሙሉ በሙሉ ዳነች። ይህ በእንዲህ እንዳለ ትሬንትና ካራ አብረው ተኝተው ነበር። ከድንኳኑ ሲወጡ የካራ ሆድ በጣም ትልቅ ነበር። የ5 ወይም የ6 ወር እርጉዝ ትመስል ነበር። ሁሉም ደነገጡ። ምን ማድረግ እንዳለባቸው ሳያውቁ ካራ ምጥ ያዛት። በሚያሳዝን ሁኔታ ሕፃኑ ከተወለደ ከ1 ደቂቃ ባነሰ ጊዜ ውስጥ ሞተ። ምክንያቱም የባህር ዳርቻውን ፈጣን እርጅና መቋቋም አልቻለም ነበር። ካራ የልጇን ሞት መቀበል አልቻለችምና ገደላማውን ድንጋይ በመውጣት ለማምለጥ በጭንቀት ሞከረች። ነገር ግን ልክ ወደ ላይኛው ጫፍ ልትደርስ ስትል ደርቃ ቀረችና መንቀሳቀስ አቆመች። የባህር ዳርቻው ምስጢራዊ ኃይል ለሁሉም ሰው እንደገና የድካም ስሜት ሰጣቸው። ድንጋጤውን መቋቋም ባለመቻሉ ቻርለስ የአእምሮ መዛባት አጋጠመውና የራፕ ዘፋኙን በቢላ ወግቶ ገደለው። ብዙ ሰዎች ሲሞቱ ጃሮን ዝም ብሎ መቀመጥ አልቻለም። ለማምለጥ መንገድ መፈለግ ነበረበት። የመሬቱ መንገድና ገደሎቹ ስላልሰሩ ባህሩን ለመሞከር ወሰነ። የፓትሪሺያን ተቃውሞ ችላ በማለት በድፍረት ወደ ውቅያኖሱ ዋና ጀመረ። የቀሩት ሰዎች ነገሮችን አንድ ላይ ለማያያዝ ሞከሩ። ባወቁት መረጃ መሠረት ሁሉም ከመድኃኒት ኩባንያው የእረፍት ጊዜ ሽልማት አሸንፈው ነበር። በተራራው ላይ ከሚያዩት ምስጢራዊ ሰው ጋር በማያያዝ ወደ አንድ አስፈሪ መላምት ደረሱ። ሁሉም ነገር የመድኃኒት ኩባንያው ሴራ ነበር። እነርሱም እንደ ሰው የላብራቶሪ አይጦች እየተጠቀሙባቸው ነበር። በዚያን ጊዜ አንድ ትልቅ ማዕበል የጃሮንን አስከሬን ወደ ባህር ዳርቻው መለሰው። በባህር ማምለጥም የማይቻል ይመስል ነበር። ፓትሪሺያ የባሏን አስከሬን ስታይ ድንጋጤውን መቋቋም አልቻለችም። የሚጥል በሽታዋ ወዲያውኑ ተቀሰቀሰና እሷም እዚያው ሞተች። አንዱን አስደንጋጭ ክስተት በሌላው ካሳለፉ በኋላ በመጨረሻ ምሽት ደረሰ። እናም ቻርለስ ቁጥጥሩን ሙሉ በሙሉ አጣ። ቢላዋ ይዞ ሰዎችን ማጥቃት ጀመረ። ፕሪስካ በፍጥነት ምላሽ በመስጠት በዛገ ቢላዋ የቻርለስን እጅ ሰነጠቀችው። ከዛጉ የመጣው ኢንፌክሽን በሰውነቱ ውስጥ ተሰራጨ። እናም በከፍተኛ ሕመም ከመሞቱ በፊት መንቀጥቀጥ ጀመረ። የቻርለስ ሚስት ክሪስታል የባሰ ዕድል ደረሰባት። በቀን ውስጥ ወጣትና ቆንጆ ሴት ነበረች። አሁን ግን ያው አስከሬን ትመስል ነበር። ቀደም ሲል በርካታ የሙሉ ሰውነት የፕላስቲክ የውበት ቀዶ ጥገናዎችን አድርጋ ስለነበር ሰውነቷ በፍጥነት ሲያረጅ የጎንዮሽ ጉዳቶቹ በሙሉ በአንድ ጊዜ ፈነዱ። በከፍተኛ ስቃይ ውስጥ ሆና ሞተች። አሁን የጋይ ቤተሰብ 4 አባላት ብቻ በሕይወት ቀሩ። ሰውነታቸው እየደከመ ሲሄድ የጋይ የዓይን እይታ በፍጥነት ቀንሷል። የፕሪስካ የመስማት ችሎታም በጣም ደከመ። ሁለቱ ሕይወታቸውን፣ ክርክሮቻቸውን፣ ጥሎቻቸውንና ጸጸቶቻቸውን አስታወሱ። እናም በዚያ ቅጽበት ሁሉንም ነገር ተውት። በመጨረሻም እርስ በርሳቸው ተቃቅፈው የሕይወታቸውን ፍጻሜ አብረው ተጋፈጡ። ሰማዩ እንደገና ሲበራ ማዶክስና ትሬንት ቀድሞውኑ መካከለኛ ዕድሜ ያላቸው ሰዎች ነበሩ። ለመኖር የቀራቸው ጥቂት ሰዓታት ብቻ ነበር። ማዶክስ ከመሞታቸው በፊት ልክ በልጅነታቸው እንደሚያደርጉት ወይም ይበልጥ በትክክል ትናንት እንዳደረጉት የሚወዱትን የአሸዋ ቤተ መንግሥት ለመጨረሻ ጊዜ እንዲሰሩ ሐሳብ አቀረበች። እየተጫወቱ ሳሉ ትሬንት ትናንት ከመምጣታቸው በፊት የሥራ አስኪያጁ የወንድም ልጅ ኢድሊብ አንድ ደብዳቤ ሰጥቶት እንደነበር አስታወሰ።
በውስጡ ሁለቱ ብቻ ሊረዱት የሚችሉት ሚስጥራዊ ኮድ ነበረው። ከተረጎመው በኋላ ትሬንት ተገረመ። አጎቴ ኮራል የባህር ድንጋይ አይወድም ይል ነበር። ይህ ኢድሊብ እንዴት ማምለጥ እንደሚችሉ የሚነግራቸው ሚስጥራዊ መልእክት ነበር። ለማንኛውም እንደሚሞቱ ስላወቁ ዕድላቸውን ለመሞከር ወሰኑ። ወደ ባህሩ ዘለው ገቡና በእርግጥም በኮራሉ ውስጥ የሚያሳይ መተላለፊያ ቱቦ አገኙ። በደካማ አቅማቸው ዋና ጀመሩ። ነገር ግን በድንገት የማዶክስ ልብስ በኮራሉ ላይ ተያዘ። ትሬንት እሷን ለማዳን ወደ ኋላ መመለስ ነበረበት። ይህ በእንዲህ እንዳለ በሩቅ ተራራ ላይ ሆኖ ሲከታተላቸው የነበረው ሰው በመጨረሻ ፊቱን አሳየ። እርሱም ወደ ባህር ዳርቻው ያደረሳቸው ያው አሽከርካሪ ነበር። ሰዓቱን ፈትሾ ጊዜውን አሰላ። ወንድማማቾቹ ቀድሞውኑ መሞታቸውን አረጋገጠ። ከዚያም ለመዝናኛ ስፍራው ሥራ አስኪያጅ ደወለ። የሙከራ ቁጥር 73 ተጠናቋል ሲል ሪፖርት አደረገ። ልክ እንደ ጠረጠሩት ከዚህ መዝናኛ ስፍራ በስተጀርባ የመድኃኒት ኩባንያ ሚስጥራዊ ላቦራቶሪ ነበረ። ከጥቂት ዓመታት በፊት የባህር ዳርቻውን እንግዳ ምስጢር ደርሰውበት ነበር። በባህር ዳርቻው ዙሪያ ያሉ ድንጋዮች የሕዋሳትን እርጅና የሚያፋጥን ጨረር ሬዲዬሽን የሚያመርቱ ልዩ ማዕድናትን ይዘው ነበር። የጨረሩ ክበብ የሚሠራው በአንድ አቅጣጫ ብቻ ነበር። አንዴ ወደ ውስጥ ከገቡ በኋላ ሰዎች መውጣት አይችሉም ነበር። ለመውጣት የሞከረ ማንኛውም ሰው ወዲያውኑ ራሱን ይስታል። ስለዚህ የመድኃኒት ኩባንያው አንድ ክፉ ዕቅድ አወጣ። የታመሙ ሰዎችን ለነጻ ዕረፍት ለማምጣት የሐሰት የሽልማት ዕጣዎችን ያዘጋጁ ነበር። የጋይ ቤተሰብ ሲደርሱ አስተናጋጇ ልዩ መጠጦችን እንዳቀረበችላቸው ያስታውሳሉ። እነዚያ መጠጦች ለእያንዳንዱ ታካሚ በተለየ ሁኔታ የተዘጋጁ የሙከራ መድኃኒቶችን የያዙ ነበሩ። ባህር ዳርቻው እርጅናን ስለሚያፋጥን የመድኃኒት መሞከሪያ ጊዜውን በእጅጉ ያሳጥረው ነበር። ለምሳሌ ከዚህ ሙከራ በኋላ ሥራ አስኪያጁ አዲሱ የሚጥል በሽታ መድኃኒታቸው ፍጹም በሆነ ሁኔታ መሥራቱን በደስታ አስታወቀ። የሚጥል በሽታ የነበረባት ፓትሪሺያ በባህር ዳርቻው ላይ በቆየችባቸው 8 ሰዓታት ውስጥ አንድም ጊዜ አልተነሳባትም ነበር። ይህም በተለመደው ጊዜ ከ16 ዓመታት ጋር እኩል ነበር። በላብራቶሪው ውስጥ ያለማንም ሰው ለጠፉት ንጹሐን ሕይወቶች አላዘነም ነበር። ሁሉም በውጤቱ ተደስተው ነበር። ሥራ አስኪያጁ የሚቀጥሉትን እንግዶች ለመቀበል በደስታ ተዘጋጀ። ነገር ግን አስተናጋጇ አዲሱን ልዩ የእንኳን ደህና መጣችሁ መጠጦች ይዛ እየወጣች ሳለች አንድ ሰው ትሪውን መሬት ላይ ጣለው። እነርሱም ማዶክስ እና ትሬንት ነበሩ። በውሃ ውስጥ ትሬንት ሙሉ ኃይሉን ተጠቅሞ ኮራሉን እንደሰበረው እና ሁለቱ በመጨረሻ ማምለጥ እንደቻሉ ታወቀ። ወዲያውኑ ፖሊስ ፈልገው የመድኃኒት ኩባንያውን አስፈሪ ሴራ አጋለጡ። በባህር ዳርቻው ላይ የሞቱት ሰዎች ነፍሳት በመጨረሻ በሰላም ማረፍ ቻሉ።